ልጅቷን አስነስተው የመቼ እናንተ ሳይተኛ ምንድን ነው የምትጨቀጭቁት? ይሄ አቡሽ ነው በልጅነቴ የተገኘኸው ትቦ ዳር ነው ይለኛል። ዝም በለው ወንዝ ዳር ነው። ልክ የትንሣኤ በዓል እንኳን ለጌታ ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል። ማርያምን ነው ማለት ወደፊት ፈጣሪ እንደው ያቆየኝና አካሄዴ ጥሩ ነው። ቴዲ አፍሮን መተካኝ ይመስለኛል። ወላሂ አንዴ ቴዲ አፍሮን በ20ዎቹ ጅማሬ ጊዜ እዩት። ገና ልጅ እያለ ሲመጣ ምናምን የድሮ ኢንተርቪዎቹን ታውቃላችሁ። በሰባብር ኮት ምናምን ነገር እየተባለ የነበረበት ጊዜ አሁን እዚህ እንደዛኛው ጊዜ ላይ ሆኜ ገና ልጅ ነኝ ነው የምልህ። ገባህ? ገና እየመጣሁ ተስፋ አለ። አከብራለሁ። ክሊፖችን መስራት ያለብኝን ስታንዳርድ አውቃለሁ። በቃ ይሄ ያናናቀኝ ግን ቲክቶኩ ነው። ጊዜው ነው እፈተዋለሁ። እኔም ያልኩሽ እሱ ደግሞ የተናቀው ባለኝ እግዚአብሔር ነው። ፍራይዴ ሲደመጥ እሺ፣ አንቺ ደግሞ ምን ፈለግሽ? እሱ ስታዩት ተራ መኪና ሳይሆን እውነተኛ የቅንጦት መኪና እንደሆነ ትረዳላችሁ። ይሄ ስነዳ ያየኝ ሰው ምን ይለኛል? ባጃጁ ነዳጅ መጣላችሁ። ደግሞ ቻክ የተደረገ እንቁላል ማንም አልገባኝም። እኔ ሰብረው አውጥተው ድጋሚ አጣብቀውት ይሁን እንደዛ ነው እንዳለ ደግሞ አለው ውስጡ። አይ አብሬሽ ሰላም ጤና ይስጥልኝ። ውድ የአብሬሎች ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ያው ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ከበዓል በኋላ የተገናኘ ነው። በዓላችሁ በአሪፍ እንዳለፈ ተስፋ አረጋለሁ። 2 በዓሎችን አሳልፈን የመጣ ነው እና አሪፍ ጊዜ እንዳሳለፋችሁ ተስፋ አረጋለሁ። ያው ዛሬም እንደተለመደው እናንተ ዘና ፈታ ላይ ያረጉ የሚችሉ ቪዲዮዎች ተሰብስበው እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃለን፣ እንጮታለን። አስተያየት መስጠት ያሉብን ነገሮች ላይም ደግሞ አስተያየት እንሰጣለን። የእናንተም አስተያየት እንዳይለየን። ያው እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮስ ጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ። ላይክ ማረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ ይረዳኛል። ያው ከበዓል በኋላ ነው የተመለስነው እና ዩቲዩብ ረስቶን ሊሆን ይችላልና የእናንተ ላይክ በጣም ሰፖርት ያደርገኛል። ላይክ ማድረጋችሁን እንዳትረሱ። ለቻናሌ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ይህን ቻናል 400,000 እናስገባው። ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ያው ቪዲዮአችንን ከመጀመራችን በፊት ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቂያችሁ ነበር። ለዛ ምላሽ የሚሆን ወደ 575 ኮሜንት አለ። ሲማን ነው አሸናፊው። ይታገሱ ባደገ ማድሪድ ብሏል። በትክክል ተመልሷል። ይታገሱ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ኢትዮጵያ ሚሊኒየም ተብሎ የተጠራበት ዓመተ ምህረት መቼ ነበር? ሚሊኒየም 1900 በ19ኛው ክፍለ ዘመን ያኔ ነበርክ ተወልዳለህ። በ19ኛው ክፍለ ዘመን ከመጀመሪያው ስንት ዓመት ነው? እዚህ ሾው ላይማ ሚሊኒየም ኢትዮጵያ የተከበረው በ19ኛው ክፍለ ዘመን። ኦኬ። እግር ኳስ አሰልጣኝ ፔፕ ጋርዲዮላ የት ሀገር ተወላጅ? አዲሱ ገበያ አካባቢ። አዲሱ ገበያ ሞኖሮች አሁን የት እንዳለ ታውቃላችሁ? ማን አዲሱ ገበያ የተወለደበት ተቀረበ ቆሜ ነው። እዛ ዘመድ ጋር ድሬ በጣም ሪሹ የተወለዳችሁበት ሰፈር እንዴ ታጥሮ ምናምን ተወዳችሁ እንዴት ነው የሚሆነው? እኔ ቅልብጥብጥ ነው ያለብኝ። በጣም ነው ሞተ ሰው ጋርዲዮላ ነገር አንደኛ ስትሆኑ ነው እንደዚህ ሆናችሁ። ማን ሲቲ አንደኛ ሆኗል። ለማንኛውም መሀል አዲሱ ገበያ ላይ የተወለደው ጋርዲዮላ
አንተ ላይ የሚቀርቡ ሰዎች ምንድነው ይመልሱት? እናንተ ሰው አይተኛም እንዴ? ምንድነው የምትጨቀጭቁት? ይሄ አቡሽ ነው በልጅነቴ የተገኘኸው ቱቦ ዳር ነው ይለኛል። ዝም በለው፣ ወንዝ ዳር ነው። ልክ እንቅጭ ነው ይነገረኝ። አሁን እያለቀሰ ነበር። በደንብ ነው የሚያለቅሰው። ይህዋን ሁርሙዝን መች ነው የምትከፍተው? በጣም ደብሮኛል። ደብሮሻል? ከየት ደብሮሻል? ሁርሙዝ ነው የመሰለሽ የሚቆጣጠረው ባህር ስለሆነ ስፖንጅ ቦብ መሰለሽ። ጦርነት እኮ ነው እነሱ ነው ያውቁት። እኛ ምን አገባን? ምን ታመቴ ነው ግን ፍቅር ያዘኝ። ምን ልበላት? ፓምፐርስ ልበሽልኝ በላት። ተአብዱልሽ ሐቢቢ ወላጅ የለም መከታተል ቀረ። ይሄ ትውልድ የት ነው የሚሄደው? 99 ዓመቴ ነው። ቲክቶክ ለምንድን ነው የምትከታተዩ? 100 ሲሞላኝ ምን ይፈጠራል እስኪ ንገረኝ። 100 ሲሞላሽ ቻርጅ ፉል ነው የሚለው። ቁርጥ እንጀራ ለ3 መጨረስ ይቻላል ወይ? ልጆች እንዳይሰሙ አንድ ቁርጥ እንጀራ ለ3 መጨረስ ይቻላል? በስንት ማይክሮ ሰከንድ ነው መጨረስ የሚቻለው? ጥያቄ የሚሆነ እኛ ሰፈር እጅህ እንደዚህ ብቻ ብታወርድ አንድ ቁርጥ እንጀራ እንኪን እጅህን ይበሉታል። አንድ ቁርጥ እንጀራ ለ3 እንተይ ነው። ያሁን ጥያቄዎችና መልሶችሽ ይመችኛል። 99 ዓመቴ ነው። እንደ 100 ሲሞላኝ ምን ይሆናል? ፉል ቻርጅ ፉል አንደኛ የጦርነት ጉዳይ ነው። ነዳጁም ምኑም እንዲወደድ የዓለም ኢኮኖሚ ብቻ በትንትኑ እንዲወጣ እያደረጉት ነው። ትራምፕ የሚባል አንድ ክሬዚ የሆነ ሰውዬ እንደነሸጠው ነው። ዛሬ የሆነ ነገር ይለና ነገ ረስቶታል ያን ያለውን ማለት ነው። ብቻ ሰላሙን ያምጡልን። ልጅቷን አስነስተው ኧረ ዛፖች የት ሀገር ነው እናት? ህፃን አስነስተሽ ዋዥቤት ይችላል። እሺ አሁን ይሄ ምን ይባላል? ምን ይባላል? ይሄ ላሳያችሁ። ወደድኩሽ ይለኛል አካል የስቲነድ እኔ ምን አገባኝ? የተፍታታ ነው። ብትንቦገቦግ እንደገና ብትንቦገቦግ ይመቼ ተጫውቶ አይጠቅምም። ይፍታታበት እናት ይመቸው። እድሉን ካገኘ ይጮት። ምንም ቢሆን ከነዛ አይብስም። አለቃዬ የምትሰሪው ስራ ጎልቶ አይታይም ሲለኝ ድም ላይ ተለብሳ መጣች። ፋብልጭ መልካም ባለ ክሬቲቭ አንደኛ ስራ ያለን እንዴት ቢሮ ውስጥ መተኛት እንችላለን? በጣም ፊንት ከወንበር ወድቃ ወደ ቤት ይሺ ሌላ ሊብል ስራ ቦታዎች ላይ ያሉ ሰዎች በቃ ክሬቲቪቲያቸው ጨምሯል። የቅድሟ ድምቅ ብላለች። እቻተኛኝ እያሳየችን ነው። እሺ ለራስ ልብስ ሳይኖር ለወንድም ስገዛ ቢላይክ ገዛለታል። ግፍ 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 ሰማ በሙድ ገዛሽ
ወገን መተናል። ምንድነው? አይነ ነው ሸራ ነው በሉኝ። ቀባ እንጀራው ይልሻል፣ ሸራው ነው ልሻል። አያያዘው ፒካሶ ነው፣ ቀለም አጣጣለው የዳቪንቺ ምን በልሽ አንቺ። እንጀራው ይልሻል፣ እንጀራ ከባብ ይቀመጥልሻል። ብሩሹ አልበቃውም፣ በካቻፕ ይሳልልሻል። ግፍ አልበቃ ብሎ ነው ሰላጣው እንደገና ይመጣል፣ ሌላም ይደገማል። የአራዳ በዲዛይን የተወጋው እንጀራ ፕሬዘንቴሽን ይህም ለሰው ነው። ማባማለው እኔ በቃኝ። እኔን ስታዝ የሆነ 1000 ምናምን ብር ነው ይመጣል። እንጀራ ከባብ ቀባቀባው ግን ተመችቶኛል። እንጀራ እየዘመነች ነው ይላል። ገሱስ ባክ vegetable omelette fruity body thirsty healthy fruit የባለፈውን በልቶ ተመችቶት ነው የመጣው። ባለፈው የቀረው ነገር ይሄ ነበር። ፍሩቲ ኤክሽን ታጠመነ ማረ ሰጠነ क्लीन फूड इंडियन डेलिकेसी स्पेशल फूड इंग्रेडिएंट साथ की माटा कर Zari. I don't like pineapple. Shut up. Body healthy, just as a body ka suman hai. Look at it. Look at fresh food, huh? Hey, Narcha. Really? It's okay, sir. It's okay. It's okay. Yes, it's okay, sir. अरे वही नहीं चिप्स ना जब बाट के वो माटा के सिमन भारत के कृष्णा टपटे है तो very good አንደኛ पाइनएप्पल आलू look at it strong eating body healthy strong tall big huh shahrukh and hatte ki big fruity vegetable egg እንደተለመደው በቂጣው ነው የሚሰጠው። for you additional I don't like pineapple. additional more like pineapple and banana for you healthy very thirsty thank you pay 50 rupee thank you sir thank you what is it very healthy strong እና ቶሎ ያረጋል ይላል። ራሱ እኮ አጭር ነው። ባለፈው ላይ ካየናቸው የቀሩ ነገሮች ነበሩ እንደዚህ ምናምን አፍሪካስ የተመታ ማርያምን የተመታ እንዳያገኙ ግን ይመቸ። በጣም ነው ዶሮ ወጥ የምወደው ማርያምን በጣም በዓል ሲመጣ ዶሮ ወጥ ካልሰራሁ ምንም ደስ አይለኝም። በግ ቢኖር ራሱ ማለት ነው። ተረጋጉ፣ ገና እያጠበሽ ነው። ግራ ገብ እንደዚህ ከለር ወጥ እናርጊበት። ሼፍ መጥምቁ ወተር አሳቢ ሆን ተነስቶ ነበር። በጣም አሪፍ። አሁን ደግሞ ዶሮ ወጡን አሳቢ። ታዲያ አሁን ለምን አልሰራሽም? ረግፍ ኧረ አንተ ተመታ። ቫይረስ ጨምሪበት። ብሪያኒ አርጊው። ቺክን ብሪያኒ ኧረ ቲማቲምም አለው። እንዲህ ካጠብሽ ይበቃዋል። ቁሌት ውስጥ ከተችው ሰው ግፈኛ ነው። ዶሮ ፈሰስ እኔ አልችልም። ያበሻ ኮማችን
መቆጣጠር በጣም ከባድ ነገር ነው። እኔ ቲማቲም የሚበዛበት ነው የመሰለኝ። ቀላብኝ። እንደዚህ አይነት እንትን አለ እንዴ? ወደ ኦሬንጅ ሊሄድ ፈለገ። በጣም ቀይ ነው በርበሬው። ቀይ ሲያደርገው ነው የምናውቀውና ይሄው ፈሰሰ ነው ዛሬ። መጣላችሁ ደግሞ ቻክ የተደረገ እንቁላል ማንም አልገባኝም። እኔ ሰብረው አውጥተው ድጋሚ አጣብቀውት ይሁን እንደዛ ነው እንዳለ ደግሞ አለው ውስጡ እና ያው ይቱጋ እንዳለው እንደምትመለከቱት እንግዲህ እኔ እንደዚህ አይነት እንቁላል በህይወቴ አይቻልም ማለት በምን ምክንያት ሊሆን ይችላል? የተሰነጠቀ ሁሉ የሚመስል ፓርት አለው እኮ የሚገርማችሁ። ከዛ ደግሞ ይሄው መትቼ ሳህን ላይ ሳረገው እንደዚህ ነው የሆነው። አስኳልና ነጭ ለብቻው ምናምን ወፍ በቃ አሁን ላይ ያሉ እንቁላሎች እንግዲህ አረገ ጋይስ ይተነቀቃችሁ ዲ እንቁላል ተወጋች አስበዋል። ከፍተው የሆነ ነገር ከተው እንደገና አጣብቀው በደንብ እያያችሁ ግዙ ቲ ሚጥሚጣ በቃሪያ moments later ሲወጣ አስቡት። ይሄን በልተ ምንም በቃ የሆነ የሚያቃጥል ነገር ይችላል ብለ ይሄን በልተ ሊወጣ የሚችለው ነገር ከአሁን ውጭ አሁን በቃ ምንም እሳት ነው ተባው። እዛ እንደዚህ ቀዘቀዝልሃል። ከሸኖ ቤት ጎን ተከራይተ በድምጹ ማንነታቸውን ስትለይ ታውቀዋለች። እሺ እኛን የበላው ዶሮን የበላው ሰውዬ እንዴት አይነት መለየት ይከብዳል። ፋየር ቤቱ ከሰል ነበር የሚሆነው። ይህን አይነት መሐንዲስ ነው እንግዲህ ያለን። ጉድ ይሄ የመሐንዲሶቻችን ውድቀትን በደንብ የሚያሳይ ነው። ሻወሩ ከጀርባ አረየት ነው በመድኃኒዓለም በምን ታልፎ ጤና ጣቢያ ውስጥ ጤና ጣቢያ ውስጥ ነው። አንድ በጤና ተቋም ውስጥ ያየሁት የምህንድስና ውድቀት ማርያምን ውድቀት አይገልጽም። ምን አስበው ነው? መቀዳደም ይችላሉ እኮ ያኛው ከኋላ ከሆነ እኮ ኢትስ ኖርማል ዘለል ታልፍ ትችላለህ። ግን ይሄኛውን እንዴት ነው መቀመጫውን ዘለው ወደ ሻወሩ የምትሄዱ? በቃ ራስን ለአደጋ ማጋለጥ ማለት ነው። ወይም ደግሞ መተው ትታችሁት ከሆነ ሻወር እንዳይወሰድ ምናምን ከሆነ መድፈን ምናምን ማነሳሳት ነገሮችን። ይሄን የሰራ ሰውዬ ግን ነፍስ አይማርም። የምር ስራው እንኳን ቢሉህ ምናምን አይ በሙያ የሆነ አስተያየት አራ አይሆንም። እንደዚህ እኮ እንዲህ መሆን አለበትና ማለት ትችላለህ። ብቻ ምን እንደምንላቸው አናውቅም። ሜክሲኮ ወደ ሳሪስ የሚወስደው ታክሲ ውስጥ 3ኛ ወንበር ላይ ፎግ ዶንዶራንት ረስተሽ ወርድሽዋ ልጅ ክዳር ነው የምታስቀምጪልኝ? አንቺ ተመታሽ ጃመልሽም ፎግ ያበደ ነው እንዴ ጋይስ? ኮሜንት ላይ አባይ ለሰደው ባፍቀዷል አምኖ በከዳት እንዴት ያማል ወርቃ በተረ ደሶ ጣለት እንዴት ይችላል እጅጋፉ no. የተመታ እኔ ከሆን ከእጅ ከፉ ያዘ ምናምን ብዬ
ለካ እኮ አድርጎ ደግሞ ግፉ ልክ እስኪነቁ ድረስ ጠብቆ ልክ ኪሳቸው ሲፈቱ የተመታ ሚስቶች ጸብ ሲያምራቸው እስቲ አባዬ ውሃ ሙቅና በእናትህ እግሬን ጠበኝ በሙቅ ውሃ። ኳስ እኮ ኳስ ትላለህ እንዴ? እኔ እግሬን እያመመኝ ነው። ሂድ ጠበኝ በእናትህ። መጣ እንዴ? እኔ ማሳት ነው የምፈልገው። ይቅርብኝ ባባ። እዚህ ሙሉ ጀርባዬ ማለት በቫዝሊን እሽት ታደርገኛለህ በእናትህ። እንዴ ውሃ ከሞቅ በኋላ ኳስ እያየሁ ነው። እንደውም አልጀዚራ ክፈትልኝ። ዓለም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ያለች ጦርነት ላይ ደርሳለች። እዚህ የምን ጦርነት? ኧረ ምንም ጦርነት የለም። ሁለተኛ ላይ ነው። እዚህ ቤት እንዳይጀመር ቀይርልኝ አሁን ቶሎ ብለህ። እቺ ልጅ በጣም ብዙ ትምህርት ነው የምታስተምር። እንዴት ትዳር ላይ ጸብን እንዴት እንደምትቆሰቁሱ የምታስተምር ነው ይመስለው። ላስት ቪዲዮ ላይ ገራሚ የጸብ መነሳሻዎችን እያቀረበች ነበረ። አልጀዚራ ኳስ እያለ ናረተ ዋል ምንድነው ባንቺ ግን ቢሻለሽ ምነው ምንድነው ተወለደሽ ምታለጅ መስራው ስራ ይለኝ ማማ ተወለደሽ ምንም አትሰሪም። አንዳንዴ እንኳን ካፌ እንኳን ተቀመጪውና ምንድነው የምታረጊ ቤት? አረ በጣም ያስጠላኝ እናት ሰብኛለሽ። ወጣ ቤት ለበስበስ አድርጊ። ምንድነው እርሜሽ እኮ ነው ተጫለጃለሽ። እየነገርኩሽ ነው የቆይተሽ ነው እዚህ ቅርሽ ነበር ከጓደኞቼ ጋር ምን ነው አስባ ቢሆን አይደል ለማምሮሽ ላይ በቃ ሊሰዓቱ ገና ነውማ። ሰብኛለሽ ቆመስ ስለጨመርሽ ያደግሽ መስሎሽ ከሆነ ተሳስተሻል። ይሄ አጉል ዊን ምናምን ፊት ሁለት አይነት ባህሪ ለበቄም ልጅ አልበጀ እንደ እርሜሽ እየነገርኩሽ ነው። ገና ህፃን ልጅ ነሽ። ሁለቱን እንዴት ነው አንድ ላይ ማስጌድ የሚቻለው? እቤት ስትቀመጥ ውጪ መቻል ነው እንግዲህ። እስክታገቢ ቻዩ በቤታቸው እንደፈለጉ ያረጉሽ። ኧረ ተው የኔ ፍቅር ወይ እንዴት እንደናፈቅሽኝ ብታይ። እኔም በጣም ናፍቀኸኛል። ምናሽ ማን ነው የምታወሪው? አረ ጓደኛዬ ነው ማውራት። ሄሎ የጽዮን ጓደኛ። አቤት ስምሽ ማን ነው? ዳዱ ዲት። እሺ ለማንኛውም አሁን ስራ ታግዘና በኋላ ታወራላችሁ። እሺ ነተነሽ ምን ትመስላለች እቺ? ውይ የወንድ ስልክ ነው። ሄሎ ማን ልበል? ናሁም ነኝ የጽዮን ታላቅ ወንድም። ቅድም ድምጽሽ ሲሰማው ልቤ ድንግጥ ነው ያለልሽ። አይዞ እንድትይኝ ሳይሆን አንቺን እህቴን ከጓደኝነት አልፎ ላዛመዳችሁ ስለፈለኩ። እንዴት? ያው እኔና አንቺ በደንብ ስናወራ ስንቀራረብ እየተገናኘን አንዳንዴ ወክ ያው አለ አይደለ ፊልም ምናምን እንድናይ ብዬ ነው። ከማን ጋር ነው የምታወሪው? ኧረ ጓደኛዬ ነች። አፍሽ ሞልተሽ ጓደኛዬ ትያለሽ እንዴ? አምጪው ስልኩን። ሄሎ ሉፕ ሊሰራ ነው ነገር ስታስመስል ያ ግን ሊበላ የጽዮን ጓደኛ የተመታ። መንጃ ፈቃድ ትምህርት ቤት ሲያስተምሩን መማር ነበረብን ብዬ የማስባቸው ነገሮች ማለት ነው። የመጀመሪያው ሞገደኛ ሹፌር አትሆኑ ከሚሉን ሞገደኛ ሹፌር መሆናችሁ ስለማይቀር ሞገደኛ ሹፌር ከሆናችሁ በኋላ ከሌሎች ሞገደኛ ሹፌሮች ጋር እንዴት ነው ህይወታችሁን ሳታጠፉ መንዳት የምትችሉት የሚለውን ቢያስተምሩ ሞገደኛ መሆናችሁ ላይ ቀርም። ሁለተኛው ልክ ለነዳጅ የምናወጣው ገንዘብ አለ። ከነዳጁ በተጨማሪ ለፓርኪንግ የምናወጣው ገንዘብም እንዳለ ቢያስተምሩና ሁለተኛ ስራ እንደዚህ በቆምንበት ቦታ በትንሹ ትንሽ ደቂቃን ብንቆም ፓርኪንግ እየከፈልን እንደምንወጣ ግልጽ ነው። ይሄንን አላወኩም ነበር። እሱም ቢነግሩንና ፋይናንሻሊ እንዴት እንደሆነ ብናኖሩ ጥሩ ነበር። ሶስተኛውና የመጨረሻው ዝም ብለን 1 ቁጥር 8 ቁጥር ጋራዥ ፓርኪንግ ምናምን ከምንማር ኑሮ እንደ ሚሽን ኢምፖሲብል ሴት ነገር ተዘጋጅቶ እዚህ ቦታ ላይ እስቲ መኪናውን ለማቆም ሞክሩ እያሉ የማይሆን ቦታ ማስተምሩ ነበር። ምክንያቱም ወተን መኪናውን ያቆምንበት ያለንባቸው ሁኔታዎች
እውነት ማካፈል የሆነበት ሁኔታ ነው ያለውና ይመስላል። ሀሳቡ ተመችቶኛል። ፋብልጭ ይመችሽ። 8 ቁጥር የለም፣ ጋራጅ የለም፣ 1 ቁጥር የለም። እንደማይሆን ቦታ እንዴት መሰካት እንደምትችል መኪና ነው መማር ያለብህ እንጂ እነዛ ቦታዎች ትምህርቱ ላይ ያሉ ቦታዎች አይመጡም። ኢምፖሲብል ሚሽን ኢምፖሲብል ተመችቶኛል። ሀሳቧ ተመችቶኛል። ከተመቻችሁ እስቲ የእናንተንም ሀሳብ ኮመንት ላይ። እሺ አንቺ ደግሞ ምን ፈለግሽ? እሱ ስታዩት ተራ መኪና ሳይሆን እውነተኛ የቅንጦት መኪና እንደሆነ ትረዳለህ። አንድ ሰው የሚይዝ ነው። ይሄ ስነዳ ያየኝ ሰው ምን ይለኛል? ቅንጦት ነው። ፐርሰናሊቲ ያለ መኪና ይሄ ወሳኝ ጥያቄ ነው። የሚፈቀድ ከሆነ አዎ ታይፕሲ ነው። አንድ አይነት ውስጥ አለው እንዴ? እኛ ሀገር ችግር ሆናለ የምር። እሺ እሱን አየነው። መኪናው ግን የታል? እኛ ሀገር ችግሩ በቃ አሁን የኑሮ ሁኔታውም የሌለ ሌቭል ደርሷል። የሆነ በ1 ምናምን ሚሊዮን ምናምን ተለምዷል መኪና መገዛትና አሁን ላይ መኪኖች 1 ምናምን የነበሩት በቃ ሄደዋል፣ ሌላ ታሪክ ገብተዋልና አሁን ያን አፎርድ ማድረግ የሚችለው 1 ምናምን ነው አቅም የሚል ሰው ካለ ብለው የሚያመጧቸው መኪኖች ቲሙ ላይ አሊ ኤክስፕረስ ላይ ምናምን የሚሸጡ መኪኖች እና ደህና መኪኖች እንኳን አይደሉምና ደም ያሳምነዋል ምርጥ እንደሆነ ምናምን ማለት ነው። ተው ወይ ታዛችሁ አምጡ። ሰውዬው ፈልጎ ጀንጅናችሁት ሳይሆን ፈልጎ አምጡ እንጂ የሆነ ባለፈው አንዱ BYD መጣ ሲባል ምንድነው AYB ነው ምናምን የሚባል ደግሞ መጣ። ምንድነው ሬንጅ ሮቨር የሚመስል ዋጋው ርካሽ ስለሆነ ማለት ነው። አረ ቀልዱ እና ብዙ መኪና ለመግዛት የምታስቡ ሰዎች ቆም ብላችሁ አስቡ። ምንድነው ይሄ መኪና እንድትገዙ መመክራችሁ? ቀደም እንዳሉት ሳይክል መንገድ ላይ መንዳት ከቻለ ቶሎ ስለምትደርሱ ወርዝ ያደርጋል። ቢያንስ መንገድ ቢዘጋጋ እናንተ በእግረኛ ስለምትሄዱ ችግር የለውም። ዳዱ እንዴ ሰላም ነው? እንዴት ነሽ? አማን ነው አለን። ወዴት ነሽ? ወደ 4 ኪሎ። እኔም እኮ ወደ 4 ኪሎ ነኝ። አዎ ሸኝኝ እስኪ በእናትሽ። እሺ ልግባ በዛ በኩል ቤት እንዴ በእግር ነው እንዴ? 4 ኪሎ እዚህ ጋር በጠፋ ነዳጅ ነዳጅ ቁጠባ ይሻላል። ባጃጁ ነዳጅ ሲወደድ ባጃጁ ነው ለጋሪ ሌላ ታሪክ። የነዳጅ ሁኔታ በቃ አሳሳቢ ደረጃ። ለሊት ክላክሱን ትሰማላችሁ። ጣልቃ ምናምን ሲገባ ክላክስ የሚደረገው ነገር ከእንቅልፍ ብንን ነው የሚያስብለው። ነዳጅ ማደያ አካባቢ ካላችሁ በቃ ሰልፉ ይዞራል እንደ ጉድ። አብሶ ናፍጣ እና ሌላ ሌቭል ነው የነዳጅ ሁኔታ። የካገባ አሉኛ ባዶ ኪሱ ሆኖ ባዶ የካገባ አሉኛ ባዶ ኪሱ ሆኖ ባዶ ኑሮ እንዲህ ተወዶ አባዶ አይደለም ይገባል ገራዶ። ኦፍ ኮርስ ራቅ ያለ ቤት ትከራያለህ ዋጋ ረከስ ካለ ብለህ ኪስ ባዶ ከሆነ ጠጋጠገውን ነው የምትሄደው። በቃ ምንም ማድረግ አይቻልም። የቤት ኪራይ ወደዛ ነው ርካሽ ተናከዋለህ። የኔ ዓላማ ሌላ ነው፣ ሐሳቤ አሜሪካ ነው። ፓስፖርቴንም አውጥቼ ወደ አትላንታ ገባለሁ። አሜሪካም ገብቼ ኡበር ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ስማ
በቃ ኮዬ ግባ እናሳ ስማ ገባን ተበላ ነበር ዛሬ እናቴ ባጭር ወንበር አስቀምጣ እድሜ 40 አልፏል ልጅ በቃ ከቤት ውጣ እኔም ደንገጥ ብዬ ትንሽ እንደማፈር ከመቼው 40 ሞላኝ አወየ ልጅ ነገር ትንሿ ክፍሌ ውስጥ ገባው ነገሩም ሳይገባኝ ምታወራው አልጥም ቢለኝ ከልቤም ሳልሰማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ኮዬ ግባ እናሳ ጋሪ ነርተ በላ ስማ በቃ ከቤት ውጣ ነዳጅ የለም ጋሪ ነው የሚነዳው ሰርተፈክተ በላ እንደውል ትችላላችሁ ጸዴ መልእክት ነው ነዳጁም ተወዷል ኑሮም ተወዷል ጥግን ትይዛለህ ነው ጨዋታው በቃ ኮዬ ምናምን ነው የምትገባው ጋዘር ዲቤቷ የሾሃደር ህመሜ መጣሽ በህልሜ ጨረቃ አየች አስርጋዬ ታናን በታንኳዬ ቀዘፈ አቤት ቁመና አፈጣጠር የመውደድ ስልጣን ያፈቃቀር እገቷ የበረሃ ልማቷ የምንጯ ከንፈሯ ማር ወለላ ልጅማን ሊጠላ አይኗ የዶግ ማፈሬ ግዶ በርበሬ ያለች ተውባ ዋይ ሸጋናት የሸጋ ዘር ዲቤቷ የሾህ አደር ህመሜ መጣሽ በህልሜ ጨረቃ አየች አስርጋዬ ጣናን በታንኳዬ ቀዘፈ አቤት ቁመና አፈጣጠር የመውደድ ስንት ያፈቃቀር እገቷ የበረሃ ልማቷ የምንጭ ውሃ ከንፈሯ ማር ወለላ ይችን ልጅ ማን ሊጠ አንተ ጉድ እኮ ነው የምሰማው ነይ ይመችሽ አንደኛ ተስረቅርቋል ይመችሽ ማርያምን ነው ማለት ወደፊት ፈጣሪ እንደው ያቆየኝና አካሄዴ ጥሩ ነው ቴዲ አፍሮን መተካ ይመስለኛል ማርያምን መሰላችሁ አንደኛ አሁን ገና ልጅ ነኝ ገና ያዎቹን ጨርሼ አስራዎቹን ጨርሼ ነው የገባሁት ዘፈኖች የሚታዩት ቪዎች ቀላል አይደሉም ግን ስቲፎ አንድ ነገር ልንገርህ በጣም ጥሩ ነው እግዚአብሔርን ነው ከልቤ ነው ግን ቴዲ አፍሮን ለመተካት ዲሲፕሊን ያስፈልጋል ስራ አለኝ እኔ ዲሲፕሊን አለኝ ቴዲ አፍሮን አሁን ለምሳሌ የትም ቦታ አታገኘውም የራሱ ክላስ አለው አሁን እድሜ ነው ልንቀሽቀሽ ዲሲፕሊን ማለት ይኸውልህ ስራ አለ ዲሲፕሊን አለኝ ክርስቲያኖ ሮናልዶን እንዴት እንደዚህ ደረስክ ብትለው ዲሲፕሊን ይላል ጌታ ያማን እኔ አሁን እስቲ ንገረኝ እንኳን ዲሲፕሊኔን አንዴ ላውራ አሁን ዲሲፕሊን ስራውን ያከብራል አከብረዋለሁ ማድረግ የሌለበትን ነገር አያደርግም አውቃለሁ አይጠጣም ምን አያደርግም እውነቴን ነው ክርስቲያኖ ሮናልዶ ነው የምትለው ዛሬ ማንም መስሎ ለሱ ሊድ እናድርገው ቴዲ አፍሮን ያወራው ብሮ ነገር ገራችሁ ስራዬን አከብራለሁ ስራዬን ማንም እንዲነካከኝ አልፈልግም ቴዲ አፍሮን ለመተካት ሁሉም ዘፋኞች ናቸው ከእስር ቤት ወጥቶ ሀብታሞች ክለብ ጠርተው ነበር እንዲዘፍን ከኮንሰርት በላይ ገንዘብ ተጠርቶለት ኔቨር ነው ያለው ኔቨር ኢንተርቪው ሲጠራ አይሄድም ገብቷል ለምንድን ነው የማይሄደው መሰለህ ለራሱ ጥያቄ ምልክት እንዲሆንብህ ነው የሚያደርግ ማይንድ እስቲ ስራንተ ማላቋ እኔ ይሄን አላረግም ነው ነገሩኝ እስቲ ያጀማ ምርቃት ፕሮግራም ላይ ይቻለው አልጠራሁም አንዴ እኔ ማወራውና እናንተ የምታወሩት ሌላ ነው አንዴ ቴዲ አፍሮን በ20ዎቹ ጅማሬ ጊዜ እዩት ገና ልጅ እያለ ሲመጣ ምናምን የድሮ ኢንተርቪዎቹን ታውቃላችሁ በ70 ብር ኮት ምናምን ነገር እየተባለ የነበረበት ጊዜ አሁን እዚህ እንደዛኛው ጊዜ ላይ ሆኜ ገና ልጅ ነኝ ነው የምልህ ገባ አይደል ገና እየመጣሁ ተስፋ አለ አከብራለሁ ክሊፖችን መስራት ያለብኝ ስታንዳርድ አውቃለሁ በቃ ይሄ ያናናቀኝ ግን ቲክቶኩ ነው ጊዜው ነው እፈተዋለሁ እኔም ያልኩሽ እሱ ደግሞ የተናቅለው ባለ እግዚአብሔር ፍራይዴ ሲደመጥ ዲሲፕሊን አለው ድምጽ ዲሲፕሊን አለ ድምጽ ዜሮ ሊቀብሩኝ ነው ቴዲ ወንድሜ ሊቀብሩኝ ነው ታዳጊ ልጅ ሊቀጩ ነው በእናትህ አውጣኝ ምን ትላላችሁ ስቲቭ አይተኮም ቴዲን ተስፋ አለ ገና ልጅ ነህ
ከሆኑ እንዲኖር መደምደም አይቻልም። ብዙ ነገር እናያለን ገና። በዚህ አጋጣሚ ቴዲ አፍሮን አልበም እንዴት አያችሁት? አልበም ሊያወጣ ነው ብዬ ነው ላስት ቪዲዮ ላይ ያወራሁት። አልበም ወጣ፣ ሰማ ነው፣ ሪከርድ ተሰባበረ። ያበዱ ዘፈኖች በጣም ገራሚ 18 ዘፈን። ሬጌዎቹ ተመችቶኛል በጣም በቃ ኤቭሪ ሜሴጁ ምናምን ሌላ ታሪክ ነው። ብቻ ወዳችሁታል ብዬ ተስፋ አደርጋለሁ። እናንተም እስቲ ስለ አልበሙ ምናምን አስተያየት ካላችሁ እስቲ ኮሜንት ላይ ጻፉልን። አይዞሽ በቃ ምንድነው በስዕል ችሎታዬ በቃ ሁሉም ሰው ነው የሚሳለቀብኝ። በቃ አቺ እኔ እኮ ነገ ትልቅ ደረጃ ነው የምደርሰው። ዛሬ ላይ ሞክሬ አሪፍ ነው የማመጣው አይደለ? ለወደፊት ዛሬ ላይ መሞከር አለብኝ። ምን እያሉሽ ነው? ላይክ ስታሳያቸው ምን እያሉ ነው? አቺም በቃ ምንድነው ምናምን ይኸውልሽ፣ ምን አዳምጪኝ። ይኸውልሽ ሰዎች ዛሬ ላይ ችሎታሽን ስታሳያቸው ወደ ታች ከተባቶ ላይ ሊከቱሽ ይሞክራሉ። አንቺ ግን ቀጥ ብለሽ ቆመሽ ነገሽን እያሰብሽ እያሻሻሽ ራስሽን ማሳየት ችሎታሽን ማሳየት አለብሽ። ዛሬ እንዲሆንሽ ማለት ነገ አትስተካከይም ማለት አይደለም። ታሻሽዋለሽ፣ መጨረሻ ትችያለሽ። እሺ፣ በጣም ነው የማመሰግነው። ኦፍ ኮርስ አንተን ራሱ ሲያለው ቆይ በቃ እንደኔ የሚያበረታታ ሰው መርጠሽ መስራት ነው። ማን ነው? እኔ ነኝ። ቆንጆ ሰራን አይኑ ካናቱ አልበለጠም። ቁጭ አድርጌ አስደግፌ እንደሳልኩት ቁጥር ይሄንን ካርቦን ኮፒ መናገር የፈለግሽኝ ነገር አለ? ነግሪኝ የፈለግሽው ነገር አለ? ይሄን ትመስላለህ እያልሽኝ ነው? በጣም ትችያለሽ፣ በጣም ትችያለሽ። ምን እንደምትችይ ታውቂያለሽ? ይሄን መት ዋው በጣም ሞቲቬት አድርጋታል። ጉድን አላየ እናቷ። ትንሳኤ በዓል እንኳን ለጌታ ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እዚህ ዛሬ ይህንን ቤት የተረከባችሁ የከተማችን ነዋሪዎች እንኳን ደስ ያላችሁ። ኧረ አርት ዋው። እሺ እናዛ ምን አስበሽ እንደሆነ እኛ አናውቅም። እዝጊሪውን እንደዚህ ይባላል። ሰካራሙ ጀለስ ቤት ሲመጣ ልጆቹ እዚህ ነው የገቡት። አባዬ ትኩረትን እዚህ አጋጥ ፕላስ ቢስ እዚህ ኳንቱ 444 ኢሚዲየት ቼንጅ ማለት ነው። ሌላ ታሪክ ልጅ እንካል አይታችሁ ማታቁት ለውጥ ነው። የቡና ቁርስ ተንኩሱ ማማ ጌም ኦቨር። ምን ሆነ ነው? ኧረ ስጩ ምን ችግር አለ? ይብላ እስቲ ይውጣለት። ኧረ ዝጋን እስቲ ወገው ነው። አይ ኖ ወጋ ያቅም አንቺ ተጫወቱ እንግዲህ። ኧረ እጫወታለሁ። ምን የሚያጫውት ነገር አለ ብለሽ ነው? ስቴት ትጠላለህ። አሱላ ብላ ደግሞ ተንኮሱ ምን እያልክ ነው አንተ? ቡና አንድ ሲኒ ማለት ነው። ሀሜት ጀመረ እንደዚህ። ምን እያልክ ነው አንተ? ቡና ጭንቅላቴ እያመመኝ አንድ ሲኒ ማለት ነው። እችን ለኛ ተዋት። ሀሜት ባሽሙር ሀሜት ያውቃል። ተጫዋች ማዘር ተንኩሶ ሀሜተኛ ጫወቱንማ እጫወታለሁ። ከየት ነው የለመደው ሰው? እውነትም ቡና የሚጠጣ እሱ ነው። ቡና ጠጪ ሀሜተኛ። አንተ ምን ያልክ ነው? አንደበቱ ምን ነው እንዴ? ምን አንዱ ወይ እንጂ ምን እያለ ነው ማለት? ከጀርባዬ እያማኝ እኮ ነው። እኔ እንዳየሁት ምን እያልክ ነው? ያማታል። እየተረጎመች ነው እንዴ ሴትዮ? ትንኩሱ ግን ሀሜት አያምርበት። አቤት እንቁላል አለ? አላው
ኪሎ ስንት ነው? አላማረር እህት እንዴት ነሽ? ሰላም ነው አለን። ሰው ፈልጌ ነበረ። አበቃልን ታውቂዋለሽ? እንዴ ሰፈር አበቃል ነው ታጠራለሽ? አበቃል አዎ፣ እዚህ ሰፈር ነው። ቤቱን ነው የማላውቀው። ትልቅ ምናምን ነገር ሙዚቀኛ እንደዚህ አውቀሽዋል ማለት ነው። ራሱ ፈልገ ነው ለሆነ ስራ ኮንሰርት ነበረና እዛ ስራ ላይ እንዲሳተፍልን ፈልገን ሰፈሩ እዚህ እንደሆነ ቤቱን ግን አላውቀውም። እንድታብን አጠቁኝ በእናትሽ። ይዘፍን ሊያልፍለት በእናትሽ አላውቀውም ቤቱን አላውቀውም። ምን አይነት ሀበሻ እያንዳንዱን ነገር እየነገርሽ ነው። ሀበሻ ቲፒካል ሀበሻ መስሎኝ ነው። አላውቀውም ሊያልፍለት ሰላም ነው። እሺ ሰላም ነው። እዚህ ሰፈርሽ? አዎ። ምንድነው ዛሬ ቀን እዚህ አበቃል የሚባል ታውቂያለሽ? አበቃል? አዎ አውቀዋለሁ። አጠር ያለ ደንደን ያለ ልጅ አውቀዋለሁ። ምን ነው በሰላም የሆነ ከበድ ባለ ወንጀል ተጠርጥሮ ነው ቤቱ ታውቂያለሽ? ወንጀለኛ ሲጀመር ፊቱ ራሱ ያስታውቃል። ይሄ ወንጀል አውቀዋለሁ። እዚህ ሰፈር ነው። እዚህ ሰፈር ነው። በቃ ቲፒካል የሀበሻ ባህሪ ክፉን ብቻ የሚመኝል ብዙ ማለት ነው። ሁሉም አይደለም ግን በቃ የኛ ባህሪ ነው። ወዲ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ያው እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው እያቸው ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።